እስኪ ወይ እቺ ሴትዮ ደግሞ ዛሬ ምን ይዛ መጣች? ጉድ ፈላ። የምን ጉድ? የሆነች ከሰማይ ትውረድ ከመሬት ትብቀል የማታወቅ ድንገት እዚህ የገባች ሴትዮ እኮ ናት። ይሄ ሳሎናችን ነው። እኔና አንቺ ብቻችን የምንገናኝበት ማለት ነው። ይሄ ደግሞ የኔ መኝታ ቤት ነው። እናቱና ለዚህ ሰፈር ብርቅ ነው እንዴ? ልብ ብዬ ሳያት የዚህ ሴትዮ ለኔ ብርቅ ነው። ይኸውልህ አንተ ስላልሾፍካት ነው እንዴ? እኔ ብዙ ጊዜ ነው ሾፍኳት። ስገባ አትታይ፣ ስትወጣ አትታይ፣ ግን በቃ እዚህ ሰፈር ላይ አለች። ገባሽ? አልገባኝም። ቀስ እያልሽ ይገባሻል። ብቻ የኔ ንግድ እንዳትነሽ እሺ? ባይገባኝም ይገባኛል። ምን ማለት ነው? ባይገባኝም ይገባኛል። በቃ ቆይ ምንድን ነሽ ልትል ነው? ይኸውልህ የሆነ ታይም ላይ ማለት ነው የሆኑ ወንዶች ሆነ በግ ነገር ይዘው ሲገቡ ይታያል። ፍሬንድ እነሱ ይወጣሉ፣ ይዘውት የገቡን ነገር ግን አይወጣም። ቆይ አንተ በምን አወቅ? እና ማዘር ሲያወሩ ሰምቼ ነው። እና አንተ በእነ ማዘር መላመት ተመርተህ ነው? ይሁና የዛሬው ተለየብኛ። ታይታ በማታወቅበት ታይም ላይ የሆነች ቡቱት የሆነች ልጅ አንጠልጥላ እያንደረደረች ወደ ቤቷ ስትሄድ ታየች። ቫምፒር ነች ወይስ ዞምቢ ነች ልትል? እባክህ አንተ አትቀልድ በእናትህ። አንተ ነህ እንጂ የምትቀልደው። እዚህ ድድ ማስጫ ካስቀመጠን ጥቅም ወጣ። አልነገርኩም? ቀይ ልብስ ነው ለብሳ መጣ አልኩ። አንተ ገንዘብ የምን ገንዘብ? ካበልታል አንተ ገንዘቡን ቀይ ልብስ ነው ለብሳ መጣ አልኩ። እንዴ ያንተ አይደብርም እንዴ? ሁሌ መገገም እንዴ? ባለፈው ገገምክብኝ። በቃ ወደዚህ ይላል። እንዴ ምንድነው የምትቆዝሚው? አልበዛም እንዴ? ባክሽ ተይኝ። አሁንስ ማለት ከክፍለ ሀገር የሚላክልኝ ገንዘብ እየቀነሰ መጣ። አንቺ ነሻ አጉል ራሴን እችላለሁ ብለሽ ቡና እያፈላሽ ጭስ እየቀቀልሽ ከዛም በኋላ ብር ትልኪላችኋለሽ እነሱ ነው ያደርጉታል። ቢሆንልኝማ እንደዛ ነበር ሐሳቤ። አባቴ የሚፈልገውን ነገር በቅርቡ እንዲያደርግለት። ስሚ ያለ መቅጀትሽን ትተሽ ብትነግሪያቸው ነው የሚሻልሽ። በቃ ተይኝ ባክሽን። ይኸውልሽ የወዲት ጓደኛዬ የድሮዋ የወዲት አይደለሽም። አሁን ላይ ሌላ ቅዠት ውስጥ ነው ያለሽው። ቅዠት? አዎ ቅዠት ማለት ምን ማለት አለው? በእጅሽ ምንም ሳትይዢ እንደው በባዶ መቃዠት ጥቅም አለው እንጂ። በባዶ? አዎ በባዶ። ይልቁንስ ጓደኛዬ ጠቀም ያለ ብር እንዲልኩልሽ ታስጨንቂያቸዋለሽ። አስጨንቂያቸው? አዎ ታስጨንቂያቸዋለሽ። ከዚህ በኋላ እንደውም ልቅምቃሚ ሳንቲም እንዳይልኩልሽ ጠቀም ያለ ገንዘብ ይላኩ። ከዛ በኋላ አይዲያው ራሱ ይመጣልናል። ከዛ ቁጭ ብለን የምናደርገውን እንወያያለን። አይመስልሽም? ምን ልናረግ ሲመጣ ይሻላል? አሁን ምንም ሳልይዝ በጥሬው መተንበይ አልችልም። ሲመጣ ይሻላል ይልቁን ባክሽ ለራሴ ተነደረ። በቃ በጥሬው ተይዞ ነው። ተሳብጂ ነው እንዴ አንቺ ሴትዮ? ቆይ በባዶ እቃ ውስጥ ምንም መጨመር ይቻላል፣ በሞላ እቃ ውስጥ ግን ምንም መጨመር አይቻልም። ሚሻልሽን አንቺ ታውቂያለሽ። በቃ አስቢበት። እና ምን ልበላችሁ? ቆይ ምን በይ ነው የምትይኝ? ደህና ናችሁ ወይ በያቸው። እና ምን መወሰን አለብኝ? በቃ ደግሞ ምኑን ነው የምትወስኚው? ቢቻለኝማ እንደ ትምህርቴንም እየተማርኩ ስራውንም በሰራው። ደግሞ እሷ እንዲህ አለችኝ እንዳትይ። ድሮንም ስሜን አይወዱትም። ኡፍ ባክሽ ቆይ እኔ ራሴ የገባኝ ነገር የለም። ኡፍ አሁን ይሄ ምንድነው የሚባለው? እኔ ራሴን እችላለሁ ብዬ ሌላ ነገር አስለምቻቸው አሁን ብር ያንሰኛል ብር ጨምሩልኝ ብዬ እንዴት ነው የምጠይቃቸው?
ይቺ ደግሞ የኔ ችግር አይገባት ዝም ብላ በራሷ ዘቢያ ነው የምትሽከረከረው። አሁንስ ምን ይሻላል? ስሚ ህሊና፣ እኔ እዛች የሟች እናትሽ አደራ ሆኖብኝ ነው እንጂ ከኔ ተርፎ ለሌላ የሚሆን ምንም ነገር ኖሮኝ አይደለም። ኦኬ? አዎ፣ ከኔ አልማዝ ጋር ስትኖሪ በለመድሽው በእናትሽ ሳይሆን በእኔ በአልማዝ ህግ የምትተዳደሪ መሆንሽን ማመን አለብሽ። እሺ በይ ተነሽ፣ በቤት ስራ ኑሮሽ ትጀምሪያለሽ። እሺ ከምን ስራ ልጀምር? ይኸውልሽ እዛ ውጪ የሚታጠብ ዕቃ አለሽ፣ እሱን ታጥቢያለሽ። እዛ ጋር የሚታጠብ ልብስ አለ፣ ታጥቢያለሽ። ብዙ ስራ አለ። ተነሽ ተነሽ ጠጪ። እቴቴ አትበይም? ቢ እኔማ ምን አፒታይት ኖሮኝ እበላለሁ። እኔ የምለው ትንሽ አታስቢ? ስለምን? እዚህ ቤት ከመጣሽ ስንት ጊዜሽ ነው? ከየት እያመጣች ነው የምታበላኝ? ምንድነው የምትሰራው ብለሽ አታስቢ? ነው ዝም ብለሽ መዋጥ ብቻ ነው? አይ እኔ እኮ ተማሪ ስለሆንኩኝ እኔ የምሰራውን ስራ ለመስራት አሁን እድሜሽ ደርሷል። ለይቱ ስራ እሱ ቀስ እያልሽ ታውቂዋለሽ። አንቺ ለመስራት ዝግጁ ብቻ ሁኚ። የኔ አልማዝን ስራ ለማገዝ ማለት ነው። ማገዝ ነገር ካለ ደስ ብሎኝ አግዝሻለሁ፣ ከቻልኩበት ማለት ነው። አረ ትችያለሽ። ከመቻልም አልፈሽ እኔን በልጠሽ እኔንም ታሳርፊኛለሽ። አረ ደስ ይለኛል። ግን ቆይ ስራው ምንድን ነው? እችለዋለሁ? ስራው ምንድን ነው ላልሽው ስታዩ ታውቂዋለሽ። እችልበታለሁ ላልሽው ደግሞ ትችይበታለሽ። በደንብ ነው የምትችይበት። አሁን ወደ ትምህርት ቤት ሄሎ እጅሬ ወይ አልምዬ፣ የኔ ጣፋጭ ምን አዲስ ነገር አለ? ሀሳብህ ሊሞላ ነው። አታጓጉኛ እና መቼ ነው? ስነግርህ ዛሬ ነዋ። እና አሁን የት ነች? ቤት ነች? አሁን ትምህርት ቤት ሄዳለች። እና የኔ ውድ እና ምን ላድርግ? ስንት ሰዓት ልምጣ? ስማ፣ ለማድረግ ከመንሰፍሰፍ በፊት ስለምትከፍለው ቻፓ አስብ። ኧረ አልምዬ፣ እኔና
አንቺ ስለ ቻፓ አንስተን እናውቃለን። ይልቅ ፎ አድርገሽ ጠብቂኝ በእናትሽ። ግድ የለም አጥቤ አጥኜ አዘጋጅቼ ነው የምጠብቅህ። መጥቼ ፎ ነው ማድረግሽ ታገኘለ እንዳትጨነቂ። ኧረ እባክህ አንቺ ግን ምንድነው ከሽና ከኛ ጋር መተጫወች እስከረም ቀረብ ያችልሽ? አረ እንደዛ አይደለም። ትናንት ላይ ተሰጠን የቤት ስራ አቶ ስራ ብታብኝ ስላልሰራው ነው። ከማለት እዚህ ስራ ማለት ምን ማለት ነው? ቤት ውስጥ የሚሰራ ቱቱ ግን አረ እንደዛ አይደለም። ቤት መስራት አልችልም፣ ጊዜ የለኝም እንጂ ከእናንተ ጋር መጫወት ጠልቼ አይደለም። አስኮናይ ምድር ወመኔ እኔ ስመጣ ነው ረብሻችሁን ትታችሁ ጸጥ የምትሉት? ቴዲ አለቃው መልሰኝ እንጂ አትሸሪ። ጥያቄ እየተመላለሰ ነው ነበር። ወመኔ ተነስ እንዲሁም ከዛሬ ጀምሮ የምትቀመጠው ከሷ ጋር ወደ ኋላ እንኳን ምን እሷን ወሬ አስለምደሃት ረባሽ እስክትሆን ድረስ ከዛ በኋላ ምን እንደማደርግ ያውቃል። እንግዲህ ታሪኩ እንዳያችሁት ይመስላል። በዚህ ተፈጽሞ ማለት ነው። እንዴት ነው? በጣም አሪፍ ነው። በጣም አሪፍ የሆነ ስክሪፕት። ከሌሎቻችሁ ሀሳብ ዮዲት አሪፍ ነው ግን ዋና ካራክተር ላይ መተረመዘበት እንግዲህ እንደነገርኳችሁ እውነተኛ ታሪክ ነው። ያልተጨመረበት ያልተቀነሰበት። አይ ቢያንስ እንኳን መጨረሻው እኔ እንጃ። ያ እንግዲህ ለክበባችን አሪፍ ስክሪፕት መርጠናል ብዬ ተስፋ አደርጋለሁ። እንደኔ ግን ዋናውን ካራክተር የምትጫወተው ለምን ለማግኘት የሚከብድ ይመስለኛል። ግድ ከተማሪዎች ማግኘት አለብን ማለት ነው። የምናስባቸው ልጆች ከራሳችን ጀምሮ ሊስት በማድረግ በመምረጥ ጀምር። ጥሩ ደራሲው አንተ ስለሆንክ እኛ ስፔሻሊ የተመሰጥነው ታሪኩ ላይ ነው። ሊና እኔና አቤል እና ሌላ ሊና አብርሻል እንዴ? አይ ባወጣችሁልኝ ስም የተስማማችሁ መስሎኝ ነበር። በቡቱቱ ፈገግልሽ። በቅጽል ስምሽ ተስማምተሻል ማለት ነው? ትርጉሙ ብዙም ባይገባኝም አልከፋኝም። እንዴት? በህይወቴ ቅጽል ስም ኖሮኝ አያውቅም። ለምን? ከቤት ወጥቼ ስለማላውቅ ልበል እንደ ባለቅኔው። አልገባኝም። ባለቅ ነው ስትይ? ይኸውልህ ባለቅኔው ምን አለ መሰለ፣ ከቤት ወጥቶ የማያውቅ ልጅ ነበር። ከቤት ሆኖ የሚጫወቱ ህጻናት ባልተለመደ ስም ሲጠራሩ ይሰማል። በኋላ ለእናቱ ስለሚሰማው ስም ይጠይቃታል። እሷም የእነሱ አይነት ስም እንዲኖር ከፈለግ ውጣና አደባባይ ደርሰና ብላ በሩን ከፈተችለት። ከዛም ሲመለስ እየሳቀና እያለከለከ መጣ። ከዛ እናትየው ምን ብለው ስም አወጡልህ አለችው። እሱ ባሪያው ብለው ስም አወጡልኝ አላት። አየህ ካልወጣ ስም አይኖርህም አለችው ይባላል። ምን ነው? ልክ ነበር ምርጫችን፣ ልክ ነበር። የምን ምርጫ? ለክበባችን የሚሆን ፊልም እየሰራ እንዳስተባብር እናንተ እንደመረጣችሁኝ መቼም አትረሱ። አዎ እናማ ደግሞ ለዋና ካራክተር አንቺ ይመርጠናል። ኧረ እባክህ አትቀልድ። እኔ በህይወቴ እንደዚህ አይነት ስራ ሰርቼ አላውቅም። ግድ የለሽም፣ የሆነ የተደበቀ ነገርማ እንዳለሽ አውቄያለሁ። በል አቤል። ኖ እንድናወራማ አድርስኝ። እድሉን እሰጥሃለሁ፣
ግን አሁን እቤት ደረሱ። በዛ ላይ ቴቴ ዛሬ ስራ እንደምታስጀምረኝ ቶሎ እንድመጣ አስጠንቅቃኛለች። ቻው። የቱ ጋር ነው ቤታችሁ? ያው እዚህ ቤት ነው የምትኖሩት? አዎ። ምን ነው? እቴቴ የምትያት አልማዝን ነው? አዎ አልማዝን። ምን ነው ታውቃታለህ? በደንብ። ቆይ ምን እንደምትሰራ ታውቂያለሽ? አይ ግን ስራዋ ሌሊት እንደሆነ አውቃለሁ። ምን ነው? እና አንቺንም ስራ ልታስጀምርሽ ነው? አዎ። ምን አይነት ስራ? እኔ እንጃ ስጠይቃት ግን ቆይ ስራው ምንድነው? እችላለሁ? ስራው ምንድነው ላልሽው ስታዩ ታውቂያለሽ። እችልበታለሁ ላልሽው ደግሞ ትችይበታለሽ በደንብ። ጉድ ፈላ። ህሊና ምን ነው? በል ከቴቴ ጋር እንዳታጣላኝ። ቆይ ማነች ልጅቷ? አቤት አንተም በቃለ እኔም በቃለ በቃ። ማሚ ለምንድን ነው ግን የተፈጠረውን ነገር የማትነግሪኝ? ምንም አልተፈጠረም አልኩህ እኮ። ህፃን አይደለሁም። ህፃን ነህ አላልኩም። አትጂ ሌና፣ ግድ የለም ወደ ቤት አትጂ። ትቀልዳለህ? ቆይ ወዴት ልሂድ? እኔ እንጃ ብቻ አትጂ። ለምን? እቴቴሽ ከባድ ችግር ውስጥ የምትቀጥሽ የመሰለኝ ነው። ሌና እባክሽ አትጂ። ቆይ ስራ ያለችው ምንድን ነው? ይኸውልሽ እቴቴሽ ከወንድ ጋር እየተኛች በምታገኘው ብር ነው የምትታደደው። ስራው ምንድነው ላልሽው ስታዩ ታውቂያለሽ። እችልበታለሁ ላልሽው ደግሞ ትችይበታለሽ በደንብ ነው የምትችይው። ስታዩ ታውቂያለሽ። ትችይበታለሽ በደንብ ስታዩ ትችይበታለሽ በደንብ። ወይኔ